ኢየሱስ ጎይታይ ክብርን አምላክ ይሁን ለማዓንቲ ዘካፈለኩም ቃል ዛሬ ማካፈላችሁ ቃል መንፈሳዊ ተሞክሮ ዝብል የመንፈሳዊ ልምምድ የሚል ነው ክብርን አምላክ ይሁን መንፈሳዊ ተሞክሮ መንፈሳዊ ልምምድ ክርስትና ስነ ሐሳብ አይቆንም ክርስትና የሐሳባዊ አይደለም ወይ ፍልስፍና አይቆንም ፍልስፍና አይደለም ወይ ፍልጠት ጥራህ አይቆንም ዕውቀትም አይደለም ክርስትና ህይወት ነው ህይወት ስለሆነ ካ ተሞክሮ አለው ህይወት ስለሆነ ደግሞ በዛ ውስጥ የምንለማመደው ነገር አለ ክብርና አምላክና ይሁን አሜን ካብ መዝሙር ዳዊት ሓደ ጥቅስከን ብቤ መበገስ ኾነኒ መዝሙረ ዳዊት ላይ አንድ ቃል አነባለሁ መዝሙር ዳዊት 34 መዝሙረ ዳዊት ምዕራፍ 34 ጥቅስ 8 ቁጥር 8 እግዚአብሔር ሰናይ መኻኑ ጣዓሙን ራእዩን አውዝ ወከልሰብ ብጹይ እግዚአብሔር ቸር እንደሆነ ቀመሱ እዩ በርሱ የሚታመን ሰው ምስጉን ነው ክብርና አምላክ ይሁን አሜን እዚ ዘማሪ ብዙሕና ህይወቱ ተመክሮ ዳዊት ብዙሕና ህይወቱ ተመክሮ ተዛሪብሎ ይሄ ጻፊ ዳዊት ነው ዘማሪው ዳዊት ነው ስለ ህይወቱ ብዙ ልምምድ ተናግሯል እግዚአብሔር ደለሆን እሱን መለሰለይ ካብ ኩሉ ፍርሃት ያናገፈ እግዚአብሔርን ፈለኩት አገኘሁት ናውዝ ጥሙት የንጸባርቁ ገጸሙን ከቶ አይሐፍርን መልአክ እግዚአብሔር አብዙሪያቶም ዝፈርሆ ይሰፍር የናግፎም ካንዳበለ ናቱ ተሞክሮ ይዛረብ እግዚአብሔር እንዴት አድርጎ በህይወቱ እንደሰራ እንደታደገው የራሱ ልምምድ ይናገራል ክብርና አምላክ ይሁን አሞዳታሽው ሓደ ጻውዒ ተቀርብ በስተመጨረሻ አንድ ጥሪ ያቀርባል እግዚአብሔር ሰናይ መኻኑ ጣዓሙን ራእዩ እግዚአብሔር ቸር እንደሆነ ቀመሱና እዩ እግዚአብሔር ሰናይ መኻኑ ዝዝረብ ነገር ጥራህ አይኮነን እግዚአብሔር ቸር እንደሆነ የሚወራ ነገር ብቻ አይደለም ዝንገር ጥራህ አይኮነን የሚነገር ብቻ አይደለም ወሬ ጥራህ አይኮነን ወሬ ብቻ አይደለም ዝጣዓሚዩ የሚቀመስ ነው ዝራዩ የሚታይ ነው ኮሮ ነገር እምትሞክረው በህይወት የምታጣጥመው ነገር ነው ኢዮብ ከምዚሉ ኢዮብ እንደዚህ አለ በሰማዓይት እዝንስ በዛዕባኻ ሰሚዐ ነይረ መስማትስ በጆሮዬ ሰምቼህ ነበር አለ ሕጂ ግን በዓይኔ ነይረ አሁን ግን አይኔ አየች ፍልል ያለው ደብሉ ልዩነት አለው የለው አለው በሰማዓይት እዝን በዛዕባ አምላክ ክትሰምዕን በዓይንኻ ክትሪም ፍልል ያለው በጆሮ ስትሰማና ስለ እግዚአብሔር አንተ ራስ በዓይን ስትመለከት ልዩነት አለው እግዚአብሔር ነፍስ ወከፍና ክንሞክሮ ክንጥዕሞ ይደሊ እግዚአብሔር እሱን እንድንሞክረው እንድናጣጥመው ይፈልጋል ናይ ገዛ ርእስና ምስክርነት ናይ ገዛ ርእስና ሪኤዮ ጥዒመዮ እንብሎ ነገር ከለውና ይደሊ ጎይታ እያንዳንዳችን ስለ እግዚአብሔር አይቼዋለሁ ቀምሼዋለሁ ብለን የምንመሰክረው ነገር እንዲኖረን ይፈልጋል ናብነት በዛዕባ ፍቅር አምላክ ከነዛረብ ከለና ለምሳሌ ስለ እግዚአብሔር ፍቅር ስንናገር ንመስክሮ ነገር ከለውናል ልንመሰክረው የምንችለው ነገር መኖር አለበት ዘጣምናዮ ነገር ከለውናል ያጣጣምነው ነገር መኖር አለበት ኩስቶ በዝጣዓሞ ሰርቫይቭ እንከብርኒና ሌላ ሰው ባጣጣመው አይደለም ሰርቫይቭ የምናረጋው ምክንያት ናይ ኩስቶ ናቱ ተሞክሮ የዛ ሰው የራሱ ልምምድ ነው ከግዘና ኸሊ ሊያግዘን ይችላል ግን እحنا ናትና ዘጣምናየ ነገር ከለውናል ነገር ግን እኛ ራሳችን ያጣጣምነው ነገር ሊኖረን ይገባል አምላክ ስጥዒምካዮ ዲኻ ይሄንን የእግዚአብሔር ፍቅር አጣጥመኸዋል ወይ ንክርስቶስ ስጥዒምካዮ ዲኻ ክርስቶስን አጣጥማችሁታል ወይ ክርስቶስ ይፈልጦ የኽትብል ከለኻ ኢየሱስን አውቀዋለሁ ስትል በዛዕባ ዘጣምካዮ እንበር ስለ አጣጣምከው ነገር እንጂ በዛዕባ ሐሳብ አይኮነን ስለ ሐሳብ አይደለም የሚነገረው አይሁድ ምልክታትዮም ዝደሊሉ መጽሐፍ ቅዱስ አይሁድ ምልክትን ይሻሉ አለ መጽሐፍ ቅዱስ ግሪካውያን ካንታዮም ዝደሊ ፍልጠትዮም ዝደሊ የግሪክ ሰዎች ደግሞ ጥበብን ይፈልጋሉ ሕጂ ናይ ግሪካውያን የግሪካውያን ፍልስፍና ነው ፍልጠት ዕውቀት ነው በዛዕባ ብዙሕ ነገር ፍልጠት አለው ስለ ብዙ ነገር ዕውቀት አላቸው ተሞክሮ ግን አይብሎም ልምድ ግን የላቸውም ነዓም ግን ዓብ ነገር ፍልጠት ለነሱ ግን ትልቅ የሚሉት ዕውቀት ነው አይሁዳውያን በአይሁድ ደግሞ ፍልጠት ዝባሃል ተሞክሮ ዕውቀት የሚሉት ነገር የተለማመዱትን ነገር ነው ዝጣዓምካዮ ነገር ያጣጣሙትን ነገር ዝራአካዮ ነገር ያዩትን ነገር ነው ይፈልጦ ይልካ ከተዛረቦ ትደፍሮ ነገር ማለት አውቀዋለሁ ብለህ የምትደፍርበት ጉዳይ ማለት ነው ክብርና አምላክ ይሁን አሜን ሃሌሉያ አሜን ንጎይታ ተፈልጦ ዲኹ ጌታን ታውቁታላችሁ ጥዕምኩም ወዲኹ ቀምሳችሁታል ካለ በዝጣዓሙ ከተማላለሱ አይደለኩም ንጎይታ ጌታ ሌላ ሰው ባጣጣመው በዛ እንድትመላለሱ አይፈልግም ናይ መንፈሳውነት ነገር ካ መንፈሳዊነት ደግሞ በዘይ መጣዓምስ አይኮውን ሳታጣጥመው አይሆንም ናብነት ለምሳሌ
بز ماكينة خمار زدلسة ماكينة ممار የሚፈልግ ሰው بسنا حساب እንደحر مهيرካ በሐሳባዊ ብቻ ምናቡ ካስተማርከው كزور خلدو መንዳት ይችላል قال يسب አለው بزعባ ماكينة ብዙ ድፈልጥ ብዙ ሰው አለ አንዳንድ ሰው አለ ስለ መኪና ያውቃል ዲፈረንሻል ፍሩሴነ ዲፈረፈረ كل فولطاي تنايوشت زور الكام صاحب كان كزور አይከል ንዳ ብለስ ሰጠው ግን አይችለውም انت يا خريكم ده لمسكم ምን ላሳያችሁ መሰላችሁ መንፈሳውነት ቲዮሪ አይኮነን ማለት ነው ሐስኩም መንፈሳውነት ሐሳብ አይኮነን መንፈሳዊነት ሐሳብ አይደለም በሐሳብ ምሄር ካንሰብሲ ግራጁዌት አይተግብሮን ይኻብኹም በሐሳብ ደረጃ አስተምረህ አንድን ሰው አታስመርቀውም አባይታስ አብግብራአቲስ ክትዕሞኹም ኮሮ ዘሎ ነገራት አሎ በተግባር በህይወቱ ሊሞክረው ሊያጣጥመው የሚገባ ነገር አለ እዚ ነገር እዚ ይፈልጦ ይሉ خزارብ ዝኸል ከዛ በኋላ ነው ያ ሰው አውቀዋለሁ ብሎ መናገር የሚችለው ነዚና ስፒሪቹዋል ኢንካውንተር ንብሎ ለዚህ ነው እንደዚህ አይነቶቹን መንፈሳዊ ምስክሮች የምንላቸው ወይ ጎይታ አብገለ ነገር ክልውጠካ መስደለ ዘተወካ ነገራት አሉ ወይ ደግሞ ጌታ በህይወትህ ለውጥ ማምጣት ሲፈልግ የሚያሳልፍ ሁኔታዎች አለ ስለዚህ ናይ ፍልጠት ከዕቤት ክንድትተሞክሮ ሃይ ስለዚህ የውቀትህ ትልቅነት ያለፍክበትን ተሞክሮ ያህል ነው እቲ ትፈልጦስ እንደሕድ አዘይ ተሞክርካስ አይትፈልጦን ይኻ መንፈሳውነት ባይምሮ ያወከውን ነገር ካላለፍክበት በመንፈሳዊነት ደረጃ አታቀውም እንደሕድ አዘይ ጥምካስ አይትፈልጦን ይኻ ካላጣጣምከው አታቀውም ጳውሎስ ንሰብ ቆሮንጦስ ይኸንበበልኩም ካላይ ቆሮንጦስ ምዕራፍ 13 ሁለተኛ ቆሮንጦስ 13 ላይ ቁጥር 5 ቁጥር 5 በእምነት እንተልኹም ርእስኹም ፈትኑ ርእስኹም መርምሩ ወይስ ኢየሱስ ክርስቶስ አባኻትኩም ከም ዘለዶ ብርእስኹም አይትፈልጡን ይኹም እዚ እንተዘይ ኮይነስ መኸታ ዘይተጽንዑ ይኹም በሃይማኖት ብትኖሩ ራሳችሁን መርምሩ ራሳችሁን ፈትኑ ወይስ ምናልባት የማትበቁባት ሆኑ ኢየሱስ ክርስቶስ በእናንተ ውስጥ እንዳለ ስለእናንተ አታውቁምን ኢየሱስ ክርስቶስ አባኻትኩም ከም ዘሎሲ ብርእስኹም ዶ አይትፈልጡን ይኹም ኢየሱስ ክርስቶስ በእናንተ ውስጥ እንዳለ ስለእናንተ አታውቁምን ስለዚህ እንታይ ዝብሎም ደሎ ጳውሎስ ኢየሱስ ክርስቶስ አባኻትኩም ከም ዘሎሲ በዓልኹም አይትፈልጡን ይኹም ኢየሱስ ክርስቶስ በእናንተ ውስጥ እንዳለ ራሳችሁ አታውቁም ወይ ሕጂ ኢየሱስ ክርስቶስ አባ ያለው ትብሉ መስበልኩ ብዙሃት ይድኩም ሐፋቢልኩም አለው አሁን ኢየሱስ በእናንተ ውስጥ አለ ወይ ስል ብዙዎቻችሁ እጃችሁን አነሳችሁ ግን ሰብዲ ነጊሩኩም ወይስ በዓልኹም ዝተረዳእኩም ሞን ዝፈለጥኩም ሞን ነገር አሎ ግን ሰው በነገራችሁ ልክ ነው ወይስ እናንተ ራሳችሁ በህይወታችሁ አጣጥማችሁ ያወቃችሁት ነገር አለ እንደህርዳ በበዓልኹም ዘይትፈልጡ ኮይንኩም ይሉ መጽሐፍ ቅዱስ በራሳችሁ የማታውቁ ከሆነ ይላል መጽሐፍ ቅዱስ መኸታ ዘይተጽንዑ ይኹም መኸታ ማታውቁ ማታጠኑ ሰዎች ናችሁ ማለት መኸታ ማለት አይ ጉስቲ ይመስለን ሐቀደ ማለት አፍቲ ቦክሲንግ መስዓተ ኻሲ مستهارمكاس وديك الله عند حرت فلت كوين كاخا ቦክስ ልትጣሉ ገብታችሁ ዕውቀቱ ስለሌላችሁ ተመታችሁ ከወደቃችሁ ማለት ነው ክብርና አምላክ ይሁን ምክንያቱ ብርእስኻ ተፈልጦ ዲኻ አይተፈልጦን ወሳኝ ነገር በራስህ ታውቀዋለህ አታውቀውም የሚባለው ነገር በጣም ወሳኝ ነው ብርእስኻ ዘይተፈልጦ እንደሕርዳ ኮይንካ በራስህ የማታውቀው ከሆነ አብገለ ቻሌንጅ መስዓተኻ መፍትሑ ጨንቀካ የሆነ ፈተና ውስጥ ስትገባ መውጫው ይጠፋሃል ብርእስኻ ተፈልጦ ኮይንካ ግን በራስህ የምታውቀው ከሆነ ግን በቃ ክትወጽኦ ትኽእል ኢኻ ትወጣዋለህ ክብርና አምላክ ይሁን አሜን መንፈስ ቅዱስ ሓደ ካፍቲ ዝመጸሉ ዓላማ ከመጣበት ምክንያቶች አንዱ ነዚ ነገራት እዚ ከጥዕመና ይሄንን ነገር እንድናጣጥመው ነው አሜን አሜን ነዚ ነገር እዚ ከጥዕመና ክምህረና ይዝመጽ ይሄንን ነገር እንድናጣጥመው ሊያስተምረን ይመጣው ወይታ ከምዚ ኢሉ መንፈስ ቅዱስ መዝመጽ ግና ክምህረኩም ይሉ ጌታ ኢየሱስ እንደዚህ ያለ መንፈስ ቅዱስ ሲመጣ እሱ ሁሉን ያስተምራችኋል እጂ ናይ መንፈስ ቅዱስ አማሃራ ስለዚህ መንፈስ ቅዱስ አማማር ከምዚ ስነ ሐሳብ አይኮነን በሐሳብ ደረጃ አይደለም ያስተምራችሁ ከምት ናይ መኪና ዝወልኩሁም ስለ መኪና እንዳልኳችሁ ነው አፍታ መኪና አስቂሉ መኪና ውስጥ አስገብቶ ብዙዋሪ ዝምህረክ መንዳት ነው የሚያስተምራችሁ ክብርና አምላክ ይሁን አሜን አሜን ምክንያቱ እግዚአብሔር ናይ ፕራክቲካሊ ናይ መንፈሳዊ ዓለም ነገር መንፈሳዊ ዓለም ፕራክቲካል ነው ፍቅር አምላክ ክንብል ከልናስ
ፍቅር እዩ ዝጣዓም ዝድህሰስ ዝጭበጥ እዩ እግዚአብሔር ፍቅር ነው ስንል ፍቅር የሚዳሰስ የሚጨበጥ ነገር ነው እምበርስና ሐሳብ አይኮነን በሐሳባዊ ምናባችን ብቻ የምናቀው አይደለም ግን እዚ ፍቅር እዚ ብውልቅኻ እንደሕዳ ዘይተሞክርካዮ ነገር ግን ይሄንን ፍቅር በግላችሁ ካልሞከራችሁት አብገለ ነጥብና ህይወትካ በህይወታችሁ የሆነ ነጥብ ላይ በርዶ አምላክ ሲፍቅረኒ ይኸትብል ይኻ ቆም ብላችሁ እግዚአብሔር በእውነት እኔን ይወደኛል ትላላችሁ ንኹስቶ እኮ ይፍቅሮይ እከሌን እንኳን ይወደዋል ንኹስቶ ይፍቅራይ እከሌትን ይወዳታል ንዓኻ ይፍቅረካ አንተንስ ይወድሃል Are you sure? እርግጠኞች ናችሁ ጤም ካይዲኻ ቀምሳችሁታል ተሞክር ካይዲኻ ሞክራችሁታል ክብርና አምላክና አሜን ሃሌሉያ አሜን ስለዚህ መንፈስ ቅዱስ ናብ ህይወትና ከመጽኸሎ ስለዚህ መንፈስ ቅዱስ ወደ ህይወታችን ሲመጣ በብጊዜው በየጊዜው ዝህበና ተሞክሮታት የሚያሳየን የሚሰጠን ልምዶች አሉ ዝገልጸልና ነገር አለ በየጊዜው የሚገልጥልን ነገር አለ በስካላ ከምዝ ዲብ ሰብ አበስካላታት ይዘደይበና ልክ በደረጃ ላይ እንደሚወጣ ሰው ተራ በተራ ነው የሚያወጣን እቤትና አቡኡ እንዳወሰኸ ደኸይድ እድገታችንም እንደዛው እየጨመረ ነው የሚሄደው ክብርና አምላክና አሜን መንፈሳውነት ክንዴ ዓመት ጸኒሕካ አይኮነ መንፈሳዊነት ምን ያህል ቆየህ እድሜ ቆጠርክ አይደለም ክንዴ ተሞክሮ አለካ ምስ መንፈስ ቅዱስ አሜን ምን ያህል ግን ከመንፈስ ቅዱስ ጋር ልምምድ አለ መንፈስ ቅዱስ እንታ ያርኢካ መንፈስ ቅዱስ ምን አሳይቶሃል አሜን ዶ አሜን ጎይታ ይባረክ አሜን ጎይታ ኢየሱስ ንጳውሎስ መስተጓነፎ አብ ደማስቆ ጌታ ኢየሱስ ጳውሎስን በደማስቆ መንገድ ላይ ሲገናኘው ህይወቱ ጠቅላላ ተቀየረ ህይወቱ በሙሉ ተቀየረ አውሽተ ሐጽር ጊዜ መምህር ኮይን ባጭር ጊዜ አስተማሪ ሆነ ከሰብኽ አጋጣሚ አብዝረኸበሉ ሊሰብክ እድል ባጋጠመው ጊዜ ሁሉ አብዛ ተሞክሮ ዘይዝ መለስ ወደዚህ ተሞክሮ ይመለሳል አብ አግን ጠጦ አይበለም እዛ ግን አልቆመም በድህሪ መንፈስ ቅዱስ ብዙ ነገር አለማሚዶ ከዛ በኋላ መንፈስ ቅዱስ ብዙ ነገር አለማሚዶታል ብዙ ቃል ከገልጾሉ ጀምር ብዙ ቃል ገልጦለታል ሓደ እዋን ንሳልሳይ ሰማይ ከምዝ ተነጠቀ አንድ ጊዜ እስከ 3 ሰማኛ ሰማይ እንደተነጠቀ ይናገራል ሄጂ ጳውሎስ እንደህሪኹም ህይወቱ ስለዚህ የጳውሎስን ህይወት ብትመለከቱ ናብነት ኢየሩሳሌም ከኸይድ ኮሉ ለምሳሌ ወደ ኢየሩሳሌም ሲሄድ ናብ ሞት ይዘኸይድ ነው ወደ ሞት ነበር የሚሄደው አጋቦስ ድባሃል ነብይ መጽዩ አጋቦስ የሚባል ነብይ መጥቶ እናት ወሲዱ መቀነት ወስዶ ኢዱን እግሩን አሲሩ እጁንና እግሩን አስሮ ዋና ዛቅናት እዚያ አብ ኢየሩሳሌም ከምዝ ገሮም ከአስሮ የሚሉ የዚች መቀነት ባለቤት ኢየሩሳሌም ላይ እንደዚህ ይታሰራል ብሎ ትንቢት ተናገረ አጋቦስ ሐቀኛ ነብይ አጋቦስ እውነተኛ ነብይ ነው ማእሰርትን ሞትን ይድጽበ ነሩ ለጳውሎስ እስራትና ሞት ነው እየጠበቀው ያለው ደቀ መዛሙርት ለሚነሞ ስለዚህ ደቀ መዛሙርት ለመኑት በጃኻ ኸይትኸይድ እባክህ አትሂድ አሉት አነ ማእሰርት ዘይኮነስ ንሞት የተዳለዘ ጳውሎስ ግን አይደለም ለእስራት ለሞት ተዘጋጅቻለሁ አላቸው ህይወቴ ካኸም ክብርተ አይቆጥራኒ ህይወቴን ደግሞ እንደ ክብር አልቆጥራትም ሃሌሉያ አሜን ግን ከምዝ ክብል ዘብሎ ዘሎ ነገር ግን እንደዚህ ለማለት ያስቻለው ዝጣዓሞ ነገር ያጣጣመው ነገር ነው ዝራአዮ ነገር ያየው ነገር ነው ዝተሞከሮ ነገር የሞከረው ነገር ነው አለዎ አሜን አለው ንዓለም ክትነቃ ዝገብረካ ዓለምን እንድትንቅ የሚያደርግህ ናይ አምላክ ፍቅር መስተጣዕም የእግዚአብሔርን ፍቅር ስታጣጥም ነው ንሰብስን ዓለም ንዓቃብ ዓለም ዘሎ ኮንቱ ይገለ ኢልካዮስ ንዓለም ክንዕቃ አይክእል ሰው ዓለም መጥፎ ናት ዓለም እንደዚህ ናት ብለው ዓለምን ሊንቃት አይችልም ናይ ጎይታ ነገር ምሰጣዕምካዮ አይ ደህሪና በዓለም አይጥምት አሜን ቀይሩሎ ዳይሬክሽን አሜን የጌታን ፍቅር ካጣጣመ በኋላ ግን አቅጣጫውን ይቀይራል ፈጽሞ ወደ ዓለም አይመለከትም ሃሌሉያ አሜን ፕሬዝ ጋድ አሜን ስለዚህ መንፈስ ቅዱስ ዝመጸሉ ዓላማ ስለዚህ መንፈስ ቅዱስ ከመጣበት ዓላማዎች አንዱ ከምዛ አይነት ኤክስፒሪየንስስ ክበናይ እንደዚህ አይነት ልምምድ ሊሰጠን ነው አሜን አሜን ቃሉ ሆነንብብ ከለናስ ቃሉን ስናነብ ቃል ጥራህ ከነንብብ ዘይኮነስ ቃል ብቻ ልናነብ ሳይሆን ቃል ከገልጸልና ይዝደል ቃሉን ሊገልጥልን የመጣው ቃል ከብርሃልና ይዝደል ቃሉን ሊያበራልን ነው የሚፈልገው ሃሌሉያ አሜን ሰይጣን ጥቅስ ይጠቅስ ነው ይጠቅስም ሰይጣን ጥቅስ ይጠቅሳል አይጠቅስም ይጠቅሳል which means ይፈልጦ ይነት ጽሑፍ ማለት ስለዚህ መጽሐፍን ያቀዋል እነኛ ንፈልጦ አፈላልጣ ግን ፍለይ አሜን እኛ የምናውቅበት ዕውቀት ግን ይለያል ዝቆነ ሰብ መጽሐፍ ቅዱስ ከንብብ ይኽእል የሆነ ሰው መጽሐፍ ቅዱስ ሊያነብ ይችላል ዝቆነ ሰብ በዛዕባ መጽሐፍ ቅዱስ ክፈልጥ ይኽእል ማንንም ሰው ስለ መጽሐፍ ቅዱስ ዕውቀት ሊኖረው ይችላል በቃል ጌሩ ንአምላክ ክፈልጦን ኮሙኒኬት ክገብሮን ዝተፈቅደሉ ሰብ ግን እትቦርነ ይገኝ ዝኮነ ሰብ በእግዚአብሔር ቃል መሰረት ግን
ከእግዚአብሔር ጋር ህብረት እንዲያደርግ የተፈቀደለት ዳግም የተወለደ አማኝ ብቻ ነው። እግዚአብሔር በትቃል ገይሩ ንዓኻ ከዛረበካ ከሎ እትቃል ንዓኻ ተሞክሮ ይዝኹ እግዚአብሔር በቃሉ በኩል አንተን ሲያናግርህ ያላንተ ልምድ ነው። ሽዑኻው አይተናቃነቅን ኢኻ ከዛ እውነት አትነቃነቅም። ማንም ከልዕለካ ካብቲ ቦታት አይክእልን። ከዛ በኋላ ማንም ከዛ ቦታ ሊያስነሳህ አይችልም። ሰባት ክዋላወሉ እንድሕር ዳሪኹ ሰው ሲወላወል ካያችሁት ዘይጣዕምዎ ዑምቀት ስለዘሎ ያላጣጣሙት የጠለቀ ነገር ስላለ ነው። አሜን። ሎማ አንቲ መንፈስ ቅዱስ ጻውዒት ይዝገብረልና ደሎ ዛሬ መንፈስ ቅዱስ ጥሪ ነው ያቀረበ ያለው። ናብ ሐዲሽ ተሞክሮታት ናብ ሐዲሽ ሪልም ከእቶና ደልዩ አለ። አሜን። ወደ አዲስ ልምምድ ወደ አዲስ ክብር ሊያስገባን ፈልጓል። ሃሌሉያ አሜን። ሓፈሻው ፍልጠት ኣብ ሽግር ከሳግረካ አይክእልን። የጠቅላላ ዕውቀት በችግር ጊዜ ሊያሻግርህ አይችልም። ሬማ ዝኾነ ቃል ይዘሳግረካ ሬማ የሆነ ቃል ነው የሚያሻግርህ። ሃሌሉያ አሜን። ሬማ ዝኾነ ቃል ይዘሳግረካ ሬማ የሆነ ቃል ብቻ ነው የሚያሻግርህ። እግዚአብሔር ንዓኻ ፓርቲኩላርሊ ንዓኺ ዝልእኮ ቃል ናብ ህይወትካ ክመጽእ ከሎ አሜን። እግዚአብሔር በግል ላንተ ብሎ የሚልከው ቃል ከምዚ ሚና ትፈልጡ ዲኹም? ሚና ዳይናማይት ክፍንጀር ከሎ ከምኡ እዩ ዝኸውን ተቃላባኻ። ኢየሱስ ጎይታይ አሜን። ሃሌሉያ። ናይ ህይወተይ ንእሽተይ ክምስክረልኩም ስለ ህይወቴ ትንሽ ልመስክርላችሁ። ኣብ ቀዳም መጀመሪያ ዓመታት ናይ ህይወተይ ብጎይታ ጌታን በተቀበልኩበት የመጀመሪያ ዓመታቶች ንጎይታ ጥዕሜ ጌታን አጣጣምኩት፣ ፈሊጥ የለኹ አወቅኩት። ግን ዝተወሰነ ነገር ከዓ አሎ ዘይፈለጥኮ ግን የተወሰነ ደግሞ ያላወቅኩት ነገር ነበር። ድሕሪ ገለ ትምህርት መጪ ከዛ የሆነ ትምህርት መጣ። ለሐናፍት ዝርዝር ከያተው አዚ ሃይማኖታው ስለዝነበርኩ አናዊጽን ማለት በጣም ሃይማኖተኛ ስለነበርኩ ተናወጥኩኝ። ሽዑ እዚ መንፈሳውነት ሲ ገለዳ ሽግር ከይህልዎን አብዝብል መጠርጣር በጽሕ ይሄ መንፈሳዊነት የሚባል ነገር የሆነ ችግር እንዳይኖረው ብዬ ወደ ጥርጥር ደረስኩ። ድሕሪው ቸርች መኻድ ከቋርጽ ወሲነ ማለት ከዛ በኋላ ቸርች መሄድ ላቋርጥ ወሰንኩ። አቋሪጸ በቃ ክምርምሮ ይይለ አቋርጬ ራሴ ብቻዬን መረምራለሁ አልኩ። ተዝነበርኩ ሃይማኖት ዲልክዕ ወይ ዝዲልክዕ ክምርምሮ ለነ ጽቦ የነበርኩበት የድሮ ሃይማኖቴ ነው፣ አሁን የገባውበት ይሄ ሃይማኖት ነው፣ ልክ መረምራለሁ አልኩ። ሽዑ እንዳጠፋኩ እንዳጎደልኩ ሄደ። ግን ከዛ በኋላ እየጎደልኩ ሄድኩ። ናፍጥ ቅድም ጎይታ ዝነበርኩ ህይወት ተመለሰ። ግን መጀመሪያ ወደ ነበርኩበት ህይወት ተመለስኩ። ደርፍ ሰማ አትወጽ በቃ ቦሪንግ ላይፍ በቃ ገባለሁ ወጣለሁ የሚያሰለች ህይወት ሆነ። ሓደ መዓልቲ አንድ ቀን አቅሊ ጸቢኒ ጨነቀኝ። ከይዳለን ቸርች ለወሲ ቸርች መሄድ አለብኝ ብዬ ወሰንኩ። ቀዳሚ ነይሩ ቅዳሜ ነበር። አይረሳውኒ ዋላ ተጋጣሚ አረሳውም አጋጣሚውን ራሱ ሕጂ ተዛዓበ ሁሉ ቸርች ያደኩበት ኣብ ቸርች 6 ወርሒ ከምዚ ናይ ፍቅር ማዕድ ይግበሪ በየ6 ወሩ የፍቅር የአንድነት ጊዜ ይደረጋል። አጋጣሚ ታዝኸድኩላ መዓልቲ ቀዳም አጋጣሚ የሄድኩባት ቅዳሜ ጸሎት ወዲዮም ሲ ናይ ፍቅር ማዕድ ተሰሪዑ ጸኒሕኒ ጸሎት ጨርሰው የአንድነት ጊዜ ያረጉ ቆዩኝ። ምስ በልኩ በቃ ሐቂፎም ተቀቢሎምኒ በሊዕ ሓቢረ ምስኦም ገለ ማለት ልክ ስመጣ አቅፈው ተቀበሉኝ። አብሬያቸው ተመገብኩ። ድሕሪ ናብ ጸሎት አቲና ከዛ ወደ ጸሎት ገባን። ልክ ጸሎት ምስተጀመረ ልክ ጸሎት ሲጀመር መንፈስ ቅዱስ በኃይል ወሪድን መንፈስ ቅዱስ በኃይል ወረደ። እንታይ ወሪድን አይፈልጥኔ ማለት ምንድነው የወረደብኝ አላቅም፣ ግን ገለ ወሪድን ግን የሆነ ነገር ወረደብኝ። ናይ መንፈስ ቅዱስ ነገር ምስ ወረደኒ የመንፈስ ቅዱስ ነገር ሲወርድብኝ ለዓመት የቸርች ዘይከድኩ ከአንድ ዓመት በላይ ነው ቸርች የቀረው። ህይወቴ ብዙ ሕማቅ ኮይኑሎ ህይወቴ ብዙ ተበላሽቷል። ዊዝን ሰከንድስ ማለት በሰከንዶች ውስጥ ግን ካብ ድኻም ናብ ኃይል አት አሜን ከድካም ወደ ኃይል ነበረ ዝሕዘኒ ዝጎተኒ ሕቶ ዝኾነኒ ምክንያቱ መንፈስ ቅዱስ ገለ ነገር አቀሚጡ አባይሽዕ ማለት አሜን ይዘኝ ይጎትተኝ የነበረው ነገር በሙሉ ከህይወቴ ወጣ። መንፈስ ቅዱስ በዛ ቀን አንድ የሆነ ነገር በህይወቴ ያስቀመጠ። ድሕርዚ አታች እዚያ ከዛች መነካት በኋላ ድሕሪት ክመለስ አይከል ወደ ኋላ ልመለስ አልፈልግም። በቃ ሰጊሬ በቃ ተሻገርኩኝ። አሜን አሜን በቃ ሰጊሬ በቃ ተሻገርኩ። ሃሌሉያ አሜን
እቲ ቀደም ዘሸግረኒ ዘጣራጥረኒ ዝሕዘኒ ዝጎተኒ ዝነበረ ወይ ሕቶ ምስተሓ እንታይ ኮሙዲ ዝብሎ ዝነበርኩ ኖ ሞር በቃ በፊት የሚያጠራጥረኝ የሚያስቸግረኝ ነገር በሙሉ ኖ ብዬ እንድቃወመው ቻልኩኝ። ሃሌሉያ አሜን። መንፈስ ቅዱስ ናብ ሳኦል መስወረደስ ካልእ ሰብ ኮነዲ እንታይ ዝብሎ ልቡ ተለወጠ። ካልእ ሰብ ኮነ መንፈስ ቅዱስ በሳኦል ላይ ሲወርድ ልቡ ተለወጠ። ክብርና አምላክ ይሁን። አሜን። ስለዚህ ኤክስፒሪየንሻል ኖሌጅ ንብሎ ነዚ ይሄንን ነው በግላችን የተለማመድነው ዕውቀት የሚባለው። ተሞክሮ ዘለዎ ፍልጠት ልምምድ ያለበት ዕውቀት ኢፒግኖሲስ ብሎ አፍተናይ ግሪክ በግሪክ ዕውቀት የሚለው ዝጣምካዮ ዝፈለጥካዮ ማለት ያወከው ያጣጣምከው ማለት ነው። ብዛዕባ ሰባት ክትፈልጡ ትኽእሉ ኢኹም። ስለ ጸሎት ልታውቁ ትችላላችሁ። ሰባት ብዛዕባ ስለ ሰዎች ምስቲ ሰብ ክትነብር ከለኻ ግን ነቲ ሰብ ትፈልጡ አፈላልጣ ይፍለይ። ቤቱ አብረህ መኖር ስትጀምር ግን ያን ሰው የምታቀበት ዕውቀት ይለያል። ክብርና አምላክ ይሁን። አሜን። ምስ መንፈስ ቅዱስ ኢንቲሜሲ ክህልወካ ከሎ ከመንፈስ ቅዱስ ጋር ህብረት ሲኖርህ መንፈስ ቅዱስ ዝወስደካ አድቬንቸርስ አለ። መንፈስ ቅዱስ የሚያስገባህ በጣም የተለያየ ነገር ውስጥ አለ። ሃሌሉያ አሜን። ጢምካ ዘይት ፈልጥ አጣጥመኸው የማታውቅ ተረዲካ ዘይት ፈልጥ ተረድተኸው የማታውቅ ሪካ ዘይት ፈልጥ አይተኸው የማታውቅ ኦሙሉ አሜን። ሃሌሉያ እንደዚህ ነው እንደ የምትለው ፕሬዝ ጋድ አሜን። እጅ ብዙ ሰብ ብዛዕባና ዝሻቀል ሰብ አለ። ብዙ በእኛ ጉዳይ ግራ የሚገባቸው ሰዎች አሉ። ትምህርቶ ምንታይ ዲስ ትምህርት ሕጂ the only way is ሰብዝ ንሕና ዘጣዓምና ኸጥዕማሉ አሜን። የኛ ትምህርት ምናምን ግራ የሚገባቸው ሰዎች አሉ። ግን አማራጩ እኛ ያጣጣምነውን ነገር ማጣጣም አለባቸው። ምስተዓምካዮ ሃሌሉያ አሜን። ሰጊር ካለኸ አሜን። በሪር ካለኸ አሜን። ሃሌሉያ አሜን። ፕሬዝ ጋድ አሜን። ምዚ ኤክስፒሪየንሻል ኖውሌጅ ወይ ተሞክሮ ዘለዎ ፍልጠት ዝመጽእ አጣጣማችሁ እምነት አለ። የምታውቁት ዕውቀት አብሮት የሚመጣ እምነት አለ። አሜን። እምነት ማለት ብዛዕባ ሓደ ነገር ጽኑዕ መረዳእታ ክትሕዝ ስለ አንድ ነገር በቃ ማትናወጥበት መረዳት ሲኖርህ ማለት ነው። ብዛዕባ ሓደ ነገር ርግጸኛ ዝኾነ ፍልጠት ክህልወካ ከሎ ማለት ስለ አንድ ጉዳይ እርግጠኛ የሆንክበት ዕውቀት ሲኖርህ ነው። ፈጽምካ ዘይትጠራጠሮ በፍጹም ልትጠራጠር የማትችለው ፈልጦ ርኤየ ጢዕመየ ተሞክረየ ትብሎ ነገር ማለት አይቼዋለሁ፣ አጣጥሜዋለሁ፣ አውቀዋለሁ የምትለው ነገር እምነት እንድሕር ከም ስነ ሐሳብ ኮይንና እምነት ግን በስነ ሐሳብ ብቻ ካወቅነው እምነት አይኮንም። እምነት አይደለም። እንድሕር ዝጣዓምና ይኾይኑ ግን ካጣጣምነው ግን ንሱ እምነት ይዞ እሱ እምነት ይባላል። አሜን ዶ አሜን። ሃሌሉያ። ካብ ፖይንት ኤ ናብ ፖይንት ቢ ዘስግረካ ኤክስፒሪየንስ ከኤ ነጥብ ወደ ቢ የሚያሻግርህ በህይወትህ ስትለማመደው ነው። ሽዑ ናብ ኤ አይትምለስኒኻ መልሰህ ወደ ኤ መሄድ አትችልም። ናፍቲ እቲ ሓለፍካዮ ቅድሚ ሕጂ ዝሕሰካ ዘሸግረካ ዝነበረ ደጊሙ አይሕዘካን። ባለፈው ህይወትህ የሚያስቸግርህ የሚይዝህ የነበረ ነገር ቢ ላይ ደርሰህ ፈጽሞ አይዝህም። አሜን ዶ አሜን። ንምንታይ ኦልሬዲ ሰጊርካ ኢኻ። ምክንያቱም ኦልሬዲ ተሻግረኸዋል። እዚ ነገር እዚ ካብ ምንታይ ዝውለድ? ይሄ ደግሞ ከምንድን ነው የሚወለደው? መንፈስ ቅዱስ ካብ ዘለካ ሕብረት ይዝውለድ። ከመንፈስ ቅዱስ ጋር ባለ ህብረት ነው። ኢንቲሜሲ ህብረት። አሜን አሜን። አብ ሮሜ ምዕራፍ 10 ተኸንብበልኩም እየ ሮሜ ምዕራፍ 10 ካብ ቁጥሪ 5 ተኸንብበ ሙሴ ብዛዕባ እቲ ካብ ሕጊ ዝመጽእ ጽድቂ እቲ ዝገብሮ ሰብ ብእኡ ብህይወት ክነብር እዩ እናበለ ይጽሕፍ እሞ እቲ ካብ እምነት ዝመጽእ ጽድቂ ግና ከምዚ ይብል ብልብኻ መን ናብ ሰማይ ክድይብ እዩ ኣይትበል። እዚ ማለት ንክርስቶስ ከውርዶ ወይስ ናብ ማዕሙቕሲ መን ክወርድ እዩ? እዚ ማለት ንክርስቶስ ካብ ሞታት ከውፅኦ እንታይ ዳ ይብል? እቲ ቃል ኣብ ኣፍካን ኣብ ልብኻን ጥቓኻ እዩ። እዚ ማለት እቲ ንሕና እንሰብኮ ቃል እምነት እዩ። አሜን። ሙሴ ከሕግ የሆነው ጽድቅ የሚያደርገው ሰው በእርሱ በህይወት ይኖራል እንዲኖር ጽፎልናል። ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው።
ነገር ግን ምን ይላል? በአፍህ በልብህ ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። ድሕሪ ቁጥር 17 እምበአርሲ እምነት ከምስማዕውን በቃል ክርስቶስ። ከዚህ በኋላ ቁጥር 17 ላይ እንግዲያስ እምነት ከመስማት ነው፣ መስማት በእግዚአብሔር ቃል ነው። ሕጂ ሙሴ ብዛዕባቲ በሕግ ዝመጽእ ጽድቂ ሓደ ነገር ተዛሪቡ። ሙሴ በሕግ ስለሚመጣው ጽድቅ አንድ ነገር ተናገረ። እንታይ እሱ ድግበር ንዑ ግበሮ ብህይወት ክትነብር ኢኻ አድርጉት በህይወት ትኖሩበታላችሁ። እቲ በእምነት ዝመጽእ ጽድቂ ግን ይሄ በእምነት የሚመጣው ጽድቅ ግን እመኖ ሞናትካ ክኸውን እዩ። አሜን። እመነውና ከዛ በኋላ ያንተ ይሆናል። አፍቲ ግበሪ እዛ አድርግ ነው። ኣብዚ ግን እመኒ እዚህ እመን ነው። ምስ አመንካ ዝኸውን ነገር አሎ እዩ። ልክ ስታምን የሚሆን ነገር አለ ማለት መን ሰማይ ክድይበልና እዩ አይትበል። ስለዚህ ወደ ሰማይ ማን ይወጣል አትበል። እዚ ማለት ንክርስቶስ ከውርዶ እዩ። ይሄ ማለት ክርስቶስን ለማውረድ ነው። ማለት እቲ ናይ ሰማይ ተሞክሮስ በመገድ ኢየሱስ ክርስቶስ ኣብ ህይወትካስ ሪያሊቲ ክረክብ ይኽእል ማለት። ምክንያቱም የሰማይ ልምምድ በክርስቶስ አማካኝነት በህይወት ትለማመደዋለህ ማለት ነው። ሃሌሉያ አሜን። ቁጥሪ 7 ግን ኖ ቁጥሪ 8 ቁጥር 8 ግን እንታይ ዳ ይብል? እቲ ቃል ኣብ ኣፍካ ናብ ልብኻ እንጥቓኻይ ቃሉ በአፍህና በልብህ ሆኖ አጠገብህ ነው። እዚ ማለት እቲ ንሕና እንሰብኮ ቃል እምነት እዩ። ይህም ማለት እኛ የምንሰብከው የእምነት ቃል ነው። ወርድ ኦፍ ፌዝ ክባሃል ሰሚዕኩም ደሎ? የእምነት ቃል ሲባል ሰምታችኋል? ወርድ ኦፍ ፌዝ ድምህሩ የእምነት ቃል የሚሰብኩ ወርድ ኦፍ ፌዝ ድመሃረ ናይ መጀመሪያ መምህር ጳውሎስ የእምነትን ቃል የሰበከ የመጀመሪያው መምህር ጳውሎስ ነው። እዚ ንሕና እንሰብኮ ቃል እምነት ወርድ ኦፍ ፌዝ እኛ የምንሰብከው የእምነት ቃል ነው። ሃሌሉያ አሜን። ፌዝ እዚያ ወርድ ትብል ሬማ ያትብል እቺ እዚህ ጋር ቃል የሚለው ሬማ ነው የሚለው ሬማ ኦፍ ፌዝ የእምነት ሬማ ነው የሚለው ማለት እምነት ከተክል አቅም ዘለዎ ቃል ንሱ ድማ ዝተገልጸ ቃል ማለት። ሃሌሉያ። እምነትን መትከል የሚችል የተገለጠ ቃል ነተሐፈሻው መጽሐፍ ቅዱስና ተጻሒፉ ዘሎ ቃል ሎጎስ ይዝብሎ መጽሐፍ ጠቅላላ የመጽሐፍ ቅዱስ ቃል ሎጎስ ነው የሚባለው። ሐፈሻው ሐቂ እምነትና አውያት ተሰሪታ ዘላ ማለት እሱ መሰረትን እሱ መንገድን የእምነታችን መሰረት ይሄ ሙሉ የእግዚአብሔር ቃል ነው። ግን እግዚአብሔር ነዓኻ ነገር ግን እግዚአብሔር ላንተ ነዓኺ ላንቺ ከምቲ ዘድልየካ መጠን እንደሚያስፈልጋችሁ መጠን ከምቲ ዘድልየካ ዓቐን እንደሚያስፈልጋችሁ ከምቲ ጻውዒትካን አገልግሎትካን ዘድልዮ መጠን እንደ ጥሪህና እንደ አገልግሎትህ መጠን ዝገልጸልካ ቃል አለ የሚገልጥልህ ቃል አለ። እሱ ሬማ ይባላል። እሱ ሬማ ይባላል። አሜን አሜን። እግዚአብሔር ነዓኻ እግዚአብሔር ላንተ ስለዚህ ክርስቶስ አባኻ ምህላው ባዕልኻ ትፈልጠሉ መንገድ ስለዚህ ክርስቶስ ባንተ ውስጥ እንዳለ በግል የምታውቅበት መንገድ ነው። ውሉድ ሙኻንካ እቲ መንፈስ ምስ መንፈስካ ኮይኑ ይምስክረልካ እቲ ምስክርነትካ አትፈልጦ ኢኻ ልጅ መሆንህን መንፈሱ ለመንፈስ ስለሚመሰክር ልጅ መሆንህን አንተ ታውቃለህ። አሜን። ሕጂ ከምዚ ሬማ ኣብ ህይወትካ መጽዩ ምስተተኸለ ልክ እንደዚህ ሬማ መጥቶ በህይወትህ ሲተከል እሱ ድምጽ አምላክ ዝባል እሱ ነው የእግዚአብሔር ድምጽ የሚባለው። አባጌ ድምጽ ይሰማዓ ዝብሎ ነው በጎቼ ድምጼን ይሰማሉ የሚለው ይሄ ነው። ቃል ድምጽ ተሰሚዐን ግን የሌላውን ድምጽ ሲሰሙ ግን ኮሚኮነን ኖ ይሄ ድምጽ ከእግዚአብሔር አይደለም ይላሉ። ምናልባት ሳምታይምስ ኮ በሐሳብ ነቲ ዝካትዓካ ክትካቱ ዓቅም ክትስእን ትኽእል ኢኻ። ምናልባት በሐሳብህ እየተቃወመ ያለውን መቃወም ሊያቅትህ ይችላል። ክንድናቱ ፍልጠት ዘይብልካ ክትኮን ትኽእል ኢኻ። ልክ የሱን ያህል ዕውቀት ላይኖርህ ይችላል። ኣብ ውሽጥኻ ግን ድምጽ ኣሎ። በውስጥህ ግን ድምጽ አለ። ዝሰማዕካዮ ነገር ኣሎ። የሰማኸው ነገር አለ። ዝተመኮርካዮ ነገር አለ። የሞከርከው ነገር አለ። ዘጣዕምካዮ ነገር አለ። አሜን። እርግጠኛ ዝሆንካሉ ነገር አለ። እርግጠኛ የሆንክበት ምክንያት አለ። ዋላ ቮሊዩም ሲጻፍ አንጻሩ ዘይትነቃነቀሉ ሐቅ ኣሎ። ምንም አይነት ኃይል ይምጣ የማትነቃነቅበት እውነት ተሰራለ። ወላ ይዛረቡ ብዛዕቡ ኖ ትብለሉ ነገር አለ። ምናልባት ታላላቅ ሰዎች እንኳን ቢናገሩ አንተ ግን ኖ የምትልበት አለ። ነዓኻ ዝሐለፍካዮ ዝጣዓምካዮ መንፈስ ቅዱስ ዘላማመደካ ነገር ስለዘሎ አሜን። ምክንያቱም አንተ በህይወት የተለማመድከው መንፈስ ቅዱስ ያለማመደህ ነገር ስላለ ብውልቅኻ
በግልህ አሜን አሜን መንፈስ ቅዱስ ዝመጽና በህይወትና ናብ ዝልምምድ ዝኸቶና መንፈስ ቅዱስ ወደኛ የመጣው ወደዚህ የግል ልምምድ ሊያስገባን ነው መወዳታ ይብሉ መጨረሻ የለውም አሜን አሜን ሃሌሉያ አሜን ተዘይ ኮይኑ ክርስትና ካብ ካለ ሃይማኖት መፍለይ ይብሉ አለበለዛ ክርስትና ከሌሎች ሃይማኖቶች የሚለየው ነገር የለም አሜን አውሽት ክርስትና ካብ ዘሎ ናይ እምነት ክስታያት ሃይማኖታት እዝንሕና ንኽተሎ ዝፈልዮ ናይ መንፈስ ቅዱስ ህልውና ከእምነቶች ሁሉ ከክርስትና ራሱ የኛን የሚለየው የዚህ የመንፈስ ቅዱስ ህብረት ነው ነህና ናይ መንፈስ ቅዱስ ማህደር መሆናስ we know እኛ የእግዚአብሔር መንፈስ ማደሪያ መሆናችንን እናውቃለን ተሞከርናዮ ዝጣዓምናዮ ነገር የተሞከርነው ያጣጣምነው ነገር አለ እንደ ህርዳይ ተሞከርኩ ይሞኸንኩም ያልተሞከራችሁ ከሆናችሁ ግን you need it ያስፈልጋችኋል ጎይታ ይባረክ አሜን you need it ያስፈልጋችኋል መንፈስ ቅዱስ አባኹም ዘሎ ዘሃለወሎ ዓላማ መንፈስ ቅዱስ በእናንተ ውስጥ ከሚኖርበት ዓላማ አንዱ ዝኽጥዕምዎ ይሉ ይሄንን እንድታጣጥሙ ነው ኃይልታት መጽ ዓለም ዝጣዓሙ ምሽሎም አሉ ሊመጣ ያለውን ዓለም ያጣጣሙትን አለ ኃይልታት መጽ ዓለም የጥዕመከ መንፈስ ቅዱስ አሜን ሊመጣ ያለውን ዓለም ያቀምሳል መንፈስ ቅዱስ ናይ ሰማይ ጣዕም ከመይ መኻኑስ ኣብዚ ምድር ከለኻስ ያቀምሳካ መንፈስ ቅዱስ አሜን የሰማይ ጣዕም ምን አይነት እንደሆነ እዚህ ምድር ያለ ያቀምሳል ፍቅር አምላክ ከመይ ከም ዝኾነስ ያ ዳውንሎድ ገብረልካሞ አሜን ምንም ነገር ሽዑ ዘይፍራሐካ ዘይግድሰካ ዘይዘካ አሜን የእግዚአብሔርን ፍቅር ባንተ ውስጥ በሙላት ያስቀምጠውና ምንም ሁኔታ የማያስፈራ የማያናውጥ ሰው ትሆናለህ ስለዚህ ቆይና ሐግ ዘይ እንሰብኽ አሜን ንሰብ እዝግበር ንዓለም ከሓዳ ንዓለም እንብበላ ንኹስቶኸም ዝበሎ ኖ ለዚህ ነው ህግን ማንሰብከው ዓለምን ካዳት እንደዚህ ያርግ ይያልን ስርዓት ማናስተምረው ለዚህ ነው ሰብ ንክርስቶስ መስጣዓሞን ዓለም ክጸልአ ግድ ነው አሜን ሰው ክርስቶስን ከቀመሰ ዓለምን ሊጠላ የግድ ነው ሰብ ናይ ሰማይ ነገር መስጣዓመ ናይ ምድር ነገር ክስልቾ በግድ አሜን ሰው የሰማይን ነገር ካጣጣመ የምድር ነገር ይሰለቸዋል ሙሴስ ወድጓል ፈርዖን ከይባል በእምነት አበይ ሙሴ የፈርዖን የልጅ ልጅ እንዳይባል በእምነት እንቢ አለ ምስ ክርስቶስ ዳ መከራ ኸጸግብ ሐረ ከክርስቶስ ጋር መከራ መቀበልን መረጠ እንታይ ይረኺቦ ሙሴ ምን አግኝቶት ነው እግዚአብሔር ይረኺቦ እግዚአብሔር ስለተገናኘው አፍጥ ቁጥቋጥ ተራኺቦ በቁጥቋጦ ተገናኘው አነ ኢሎ እኔ ነኝ አለው አም ዳት አም ኢሎ አሜን ሃሌሉያ አሜን ፈሪሕ ዘሃደመ ሙሴስ በትሩ ሕዝብ ተባዓት ተመልስ አሜን ፈርቶ የሸሸ ሙሴ ሰራዊት ተቀይሮ አሜን በትሩ ይዞ ተመለሰ ፕራይዝ ጋድ አሜን ሱቂልካ ደብዳቤ ሒዝካ ተትልእኾ ሙሴ ለሙሴ ደብዳቤ ጽፈህ ብትልከውስ ወን ህዝበ ይኺድ ሕደጎ ይልካሎ ገሌልካ ደብ አይኮኒ ህዝቤን ልቀቅ ብሎሃል እግዚአብሔር ብሎ ደብዳቤ ይዞ ቢመጣ አይሆንም ሙሴ ናብሲና ገረን ምስደየበ አሮን የብሉን ተሞክሮ አሮን ሙሴ ወጣይ ነበረን አፍታሐው ዝራአየነ ወደ አንተ ይራየን አሮን ሙሴ ህግ ሊቀበል ወደ ሲና ተራራ ሲወጣ አሮን ምንም አይነት ስለ እግዚአብሔር ተሞክሮ አልነበረውም ጣዖት ስራሐልና መስበሎ ወርቅ ጥራህ አምጡ ይሎ ስለዚህ ጣዖት ስራለን ሲሉት ወርቅ አምጡልኝ አላቸው አምኪሁም ምራኽ ሰሪሕሎ አቅልጦ ደግሞ ጥጃ ሰራላቸው ሙሴ ምስመጸኸ ሙሴ ሲመጣስ ተቆጣ ነቲ ምራኽ ጥሒኑ አማይ ሐዊሱ አስቲዮም ጥጃውን ሰብሮ ዱቄት አድርጎ በጥብጦ አጠጣቸው መልሰው ከይሰርሖ ይመስለን መልሰው እንዳይሰሩት ነው ግን ራዮ ናይ ሙሴና ያሮን እንፍልል ያሮንንና የሙሴን ልዩነት ይዩት ናይ ዘጣዓመን ናይ ዘይጣዓመን የሞከረና ያልሞከረ ናይ ዘራአየን ናይ ዘይራአየን ያየና ያላየ ሰው ልዩነት አሜን ዶ አሜን ደድሕር ተሞክሮ ሆንጎ ይለና ማለት አይኮነ ከተሞክሯችን ኋላ መሮጥ አለብን ማለት አይደለም ደድሕር መንፈስ ቅዱስ ግን ክንጎ ይለና ከመንፈስ ቅዱስ ኋላ ግን መሮጥ አለብን መንፈስ ቅዱስ ከም አድላይነቱ ዝህበና ሐቅታት ዝህበና ሬቨሌሽን ዝህበና ተሞክሮታት አለው ቢሆን መንፈስ ቅዱስ ደግሞ እንዳስፈላጊነቱ በየጊዜው የሚገልጥልን ሪቨሌሽኖች አሉ
እምነት ደረጃታት አለው እምነት በራሱ ደረጃዎች አሉት ንገለ ነገር ተአምን ይኻ ለአንድ ነገር ታምናለህ አብ ገለ ነገር ግን ቻሌንጅ ሆነካ በአንዳንድ ነገር ላይ ደግሞ ቻሌንጅ ይሆንብሃል እምነት ካምን ታያይሏ እምነት ግን ከምንድነው አለ ከመስማት ነው መስማትስ እምነት ካብንተ ከመስማት ነው ሰብ እምነት ክሎ ተቆይኑ ከሰማዕ አሎ ሰው እምነት እንዲኖረው ካስፈለገ መስማት አለበት መስማዕ ካምንጭሎ መስማት ደግሞ ምንጭ አለው መስማዕውን ክህሉ ተቆይኑ መስማትም ቢኖር ቃል ክህሉሎ ቃል መኖር አለበት ቃል ክርስቶስ ያ ቃል ደግሞ የክርስቶስ ቃል ነው ሬማ ኦፍ ክራይስት ሬማ የክርስቶስ ሬማ አሜን አሜን ክርስቶስ ነዓኻ ክርስቶስ ላንተ በግልህ ዝተዛረበካ የተናገረ ቃል ርግጠኛ ዝሆን ካለ እርግጠኛ የምትሆንበት ቃል አሜን አሜን ሃሌሉያ አሜን ክብርና አምላክ አሜን ሰብ ሎሚ በምክንያት ቴክኖሎጂ ሰው በምክንያት ቴክኖሎጂ ብዛዕባ ዝኾነ አርስት መርሚሩ ክፈልጥ ይኽእል ስለሆነ አርስት መርምሮ ይደርስበታል ብዛዕባ ዝኾነ አርስቲ አብ ኢንተርኔት ሙሉ ትምህርት ክረክብ ይኽእል ስለሆነ ዕውቀት ኢንተርኔት ላይ ሙሉ ትምህርት ሊያገኝ ይችላል ጽቡቅ ናይ ፍልጠት ጊዜ መሆኑ ጥሩ ነው የዕውቀት ጊዜ መሆኑ ተሞክሮ ግን ካው ክትረክቦ ይትኽእል ተሞክሮ ግን እዛ አታገኙትም አሜን አሜን ሐቀኛ ኤክስፒሪየንስ ግን ከመንፈስ ቅዱስ እውነተኛ ልምምድ ግን ከመንፈስ ቅዱስ ነው የሚመጣው ዘይትና ቃነቀሉ እማትነቃነቅበት ከውሂ እንደ አለት አንከር ሆነ ካማለ አሜን ሃሌሉያ አሜን ማዕበል መስመጸ አይተናወጽና ማዕበል ሲመጣ ደፋ መስመጸ አይትድፋና ገፊው ሲመጣ ማትገፋበት ነዚ ቃለይ ሰሚዑ ዘስተውዕሎ ሲሉ ጎይታ ቃሌን ሰምቶ የሚያስተውለው አለ ጌታ ቤቱ አብ ከውሂ ዝሰርሐ ብልህ ሰማይ ቤቱ በአለት ላይ የሰራ ሰው ይመስላል ንፋስ ነፈሰ ወሒዝ ወሐዘ ወንዝ መጣ ዝናብም ዘነበ ቤት ካደፉዋ ቤቱን ገፉት ንሳ ግን እሷ ግን አልተናቀነቀችም ለምን ታበያ ተሰሪታ ምክንያቱም አብት ዝተገልጸ በተገለጠ ቃል ላይ ስለተመሰረተች ሃሌሉያ ንግልቴነተን ቤቲ ንፋስ ነፊሷል ለሁለቱም ቤቶች ላይ ነው ንፋስ የነፈሰው ንግልቴኒ ውሕዝ ውሒዝውላ ለሁለቱም ነው ወንዝ የመጣባቸው ንግልቴኒ ትደፊዋል ሁለቱንም እኩል ነው የገፋቸው ታንት ፈሪሳ ታንት ጸኒዓ አንዷ ፈረሰች አንዷ ጸናች ዋይ ታንት በቃላ ተሰሪት ምክንያቱም አንደኛዋ በቃል ነው የተመሰረተችው ታንት ግን አብ ሑጻ ተሰሪት አንደኛዋ ግን ባሸዋ ላይ ሃሌሉያ አሜን ሃሌሉያ አሜን ገሊቱ መሃሮ ቃል ስብከት ገለ ረስዕኩም ወላሁ አንዳንዱን የምትማሩትን ቃል ስብከት ትረሱታላችሁ ምሽሎ ንርስዒና ረሳዕቲና እንረሳለን ረሾች ነን ዘይርሳዕ ቃል የማይረሳ ደግሞ አለ አሜን አሜን ዘይርሳዕ ቃል የማይረሳል ዘሳገረካ ያሻገረህ ቃል ዘዕበየካ ያሳደገህ ቃል ዝተመገብካዮ የተመገብከው ቃል አሜን አሜን ሃሌሉያ ሰብሲ ብዛዕባ መግብ ተዝነግረኩም እንታይ ከምዝ ጥዕም ክትፈልጦ ትኽእሉ ስለ ምግብ ብነግራችሁ ምን እንዴት እንደሚጥም ታውቃላችሁ ናብነት ጥዕምኩም ወዘይ ትፈልጡ ናይ ካልእ ሀገር መግቢ ለምሳሌ ቀምሳችሁት የማታውቁት የሌላ ሀገር ምግብ ብዘረባ ክርዳእካ አይክእልኒ በንግግር ሊገባችሁ አይችልም እንታይ ክትገብረለክ ምን ማድረግ አለባችሁ ክትበልዑለክ መቅመስ መብላት አለባችሁ ሃሌሉያ አሜን 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 ስለዚህ ሰባኻ ኢንቪቴሽን ይዘቅርበልካ አይነት መግብታት ይዘረይካ ስለዚህ ሰባኪ ኢንቪቴሽን ነው የሚያቀርብላችሁ ስለ ምግብ አይነቶች ዝርዝር መንፈስ ቅዱስ ግን ይብላዓካ መንፈስ ቅዱስ ግን ያበላችኋል አውሽጥኻ የእቶ ውስጣችሁ ያስገባዋል ናትካ ይኸውን እትቃል ክፋልካ ይኸውን ቃሉ የናንተ ክፋይ ይሆናል አሜን አፍቲ ኤሪያቲ አይትናቃነቅኒ በዛ ሁኔታ ውስጥ ስትገባ አትነቃነቅም ፕሬዝ ጋድ አሜን ሃሌሉያ አሜን ሓደ እዋንስ ቀደም አንድ ጊዜ ቅድም ነው ይህ ዓመት ከረጅም ዓመት በፊት ነው ከም ዘይትርሱ አንዴ ኸረይኩም ደሌ እንደማይረሳ ልነግራችሁ ፈልጌ ነው ዋላ ትቦታ ዋላ ተሰዓታት ዋላ ክኸይድ ከለኹ ዝነበረው ሞት ኩሉ ይዝክሮ ቦታውን ሰዓቱን ሲሄድ በመንገዱ ላይ ሲሄድ የነበረውን ሁኔታ ሁሉ ነው በእኔ ይዝኸይድ ነረ ንገዛ ከቤት ትምህርት ንገዛ ይዝኸይድ ብቻዬን ከትምህርት ቤት ወደ ቤት እየሄድኩ ነበር ድንገት ድንገት አምላክ ፍቅሪ ዝብል ቃል
ወሪድን እግዚአብሔር ፍቅር ነው የሚል ቃል በላይ ወረደ በቃ ገለ ሆይነሽ በቃ የሆነ ነገር ሆንኩ ሓጎስ ሰሓቅ ገለ በቃ ገለ አይነት ተቀየረ ማለት ደስታ በይኔ አይደለም ሳቅ በቃ ውስጤ ብዙ ነገር ተደበላለቀ ካፍታ ፖይንት ትያንኔው ከዛች ነጥብ ጀምሮ ንፍቅር አምላክ ዘጣራጥር ድጎና አይነት ማስረጃ ይምጻና አይከጣራጥረን ይከል ስለ እግዚአብሔር ፍቅር የሚያጠራጥር ምንም አይነት ማስረጃ መጥቶ እኔን መንካት አልቻለም ማንንም ከረዳኝ ይከልኒ አንጻር ዝቃል እዚ ማንንም ከዚህ ቃል ተቃራኒ እኔን ማናወጥ አይችልም because I know ምክንያቱም አውቄዋለሁ ይወደኛል ቃል ናይ ህያው ኮይንኒ ቃሉ ህያው ሆኖልኛል ስለዚህ ንዑ እግዚአብሔር ሰናይ መሆኑን ታይግበሩ ጣዓሙ ስለዚህ ነው መዝሙረኛው እግዚአብሔር ቸር እንደሆነ ተመሱ ያለው እግዚአብሔር ሰናይ መሆኑ ሳነ ከረዳአኩም ሳይክልኒ እኔ እግዚአብሔር ቸር እንደሆነ ላስረዳችሁ አልችልም ልመስክርልኩም እخله ልመሰክርላችሁ እችላለሁ ልናገር እችላለሁ ከእግዚአብሔር ኢንቪቴሽን ያደርበልኩም ዘሎ ኢንቪቴሽን ነው ማቀርብላችሁ ግን ታአነ ዘጣምኩ ختعሙ ነገር ግን እኔ ቀመስኩትን እንድትቀምሱ ናትኩም ፐርሰናል ኤክስፒሪየንስ ይዘልኩ የናንተ የግል ልምምድ ያስፈልጋችኋል እዚ ሰርሖ መንፈስ ቅዱስ ይሄ የመንፈስ ቅዱስ ስራ ነው አሜን አሜን አማኝ በውልቁም መንፈስ ቅዱስ ከምዛ አይነት ፌሎውሺፕ ክህሎ ዘተጸውዐ ሰብ አማኝ ከመንፈስ ቅዱስ ጋር እንደዚህ አይነት ህብረት እንዲኖረው የተጠራ ግለሰብ ነው አሜን ሃሌሉያ ጳውሎስ እዚ ሁሉ ከቢድ ኢንካውንተርስ ረኺቡስ ጳውሎስ እንደዚህ አይነት ከባድ የሆነ መገለጥ አግኝቶ ድሪኻ እንታይ ከዛ ምን አለ ድሕረይ ዘሎና ረሳዕኩ የኋላዬን እየረሳው ናብ ቅድመይ ማጣጠራለሁ ከፊቴ ያለውን ለመያዝ ዘረጋለሁ ትንሣኤውን እሱና የትንሣኤውን ኃይል ምን ተፈልጡ እንዳውቅ እንታይ አይነት ፍልጠት ምን አይነት ዕውቀት ንሕብረት መከሩ ዋላ ትመከራስ ምስዑ ሓቢረ ክትዕሞ መከራውን እንኳን ሳይቀር በሱ ውስጥ ሆኜ እንድቀምሰው ንዑስ ክፈልጦ እሱን እንዳውቀው እንታይ አይነት መፍላጥ ምን አይነት ማወቅ ፌሎውሺፕ ዘለዎ ህብረት ያለው አሜን አሜን ፈሊጥካ ስለዘይውዳ አውቀው ስለማይጨረስ ነትድሕረ ይደሎና ረሳዕ የኋላዬን እየረሳው ኦኬ ዝበጻሕኮ ሌቭል አሎ አዎ የደረስኩበት ሌቭል አለ ግን there is more ግን ጭማሪ አለ አሜን አሜን ብዙ ዕንቁታት አሎ መንፈስ ቅዱስ ንዓኹም ዘዳሉ መንፈስ ቅዱስ ለእናንተ ያዘጋጀው ብዙ ዕንቁዎች አሉ ብዙ ሰርፕራይዝስ አሎ ብዙ ሰርፕራይዞች አሉት በብሰዓቱ በየጊዜው በብእዋኑ ዝኸፍተልካ በየጊዜው የሚከፍተልካ ምስጢራት አሎ የሚያሳይህ ምስጢሮች አሉ ኃይሉ ዘዓቀበ መንፈስ ላንተ ብሎ ያስቀመጠው አለ ሃሌሉያ ናይ መንፈስ ቅዱስ ፍሉይ ነገርኩ እዚያ ኢለኹደ የመንፈስ ቅዱስ ልዩ ነገሩ አብዛ ሰንበት እዚያ እስክንደይ ቸርችታት ከም ዝተአኪቡ ሁሉ እንደዚህ አይነት ቸርቾች በጣም ብዙ ቦታ አሉ አብ ነፍስ ወከፍ ቸርች መንፈስ ቅዱስ በመልአት አሉ እያንዳንዱ ቸርች ላይ መንፈስ ቅዱስ በሙላት አለ አብዝ ምሳና በመልአት ከይተመቃቀለ በመልአት አሉ እኛ ጋር በሙላት ሳይከፋፈል አለ አፍታ አሻዓት ሚሊዮናት ካለ ቸርችታት ካሆሙሎ በመልአት በሌላ ሚሊዮን በሚሆኑ ቸርቾች ውስጥም በሙላት አለ አብ ነፍስ ወከፍና ካሆሙሎ በመልአት በየግላችንም ውስጥ እንደዚህ አለ ሃሌሉያ አሜን አይትጨነቁ መንፈስ ቅዱስ ምስኩስቶ ቢዝ ከይኮን መስ አገልገልቲ ጸውዕሞ ከይኮኑ አይጥዕሞኒ ኢልኩም አይትጨነቁ አትጨነቁ መንፈስ ቅዱስ እዛ ተጠርቶ ቢዚ ሆኗል ብላችሁ ናኻ ላንተ በመልአት በሙላት አቴንቲቭሊ ከሰማካ ኸሊ ሊሰማህ ይችላል ጥራህ ዘይኮነስ ናኻ ዝሆን ነገር አለው መንፈስ ቅዱስ ሊሰማህ ብቻ ሳይሆን ላንተ የሚሆን ያዘጋጀዋለው አሜን ሕሹኽ ክብለካ ዝደለየ ነገር አለ ሊነግርህ የፈለገው ነገር አለ ከዕሙቆካ ዝደለየ ነገር አለ ጥልቅ ሊያስገባ የፈለገው ነገር አለ አሜን አሜን ሃሌሉያ ምኽታብ ዘይተርፍ ሽምባሽ ዳብሉ ቦታ ወታደር መዃንካ ዘይተርፈካስ ሽምባሽ ከሆነ ኢልካ እቶ ማለትስ ማዕረግ ዘለዎ ማለት ወታደር መሆን ያልቀረ ስልጣን ያለው ለመሆን ቤት አምላክ መምጻካ ዘይተርፈካ አማን መሆንካ ዘይተርፈካ በእግዚአብሔር ቤት ዘይተረፈካ ቃል አምላክ መንባብካ ዘይተረፈካ አማኝ መሆን ያልቀረ በእግዚአብሔር ቤት መመላለስ ያልቀረ ጠይዝ በለ አሜን አሜን ሪዛልት ዘሎ ውጤት ያለው ኤክሰለንስ ዘሎ አሜን ናይ መንፈስ ቅዱስ ነገር ዘሎ የመንፈስ ቅዱስ ነገር ያለው ሲልካ ይተከር ዝኾነ ነገር ነው በሉ ሃሌሉያ አሜን አይደልኝ በሉ ሲሉ ሚድ ማለትይሲ ሐዲግ መዲግ ዝኾነ ነገር ዝም ብሎ
ተራ የሆነ ነገር አልፈልግም በሉ እንዴ ሆም እንዲህ ዝባል አነ ኳ ብዙ እንዴ አነ ይፈልጦይ አሜን አነ ርግጸኛ እኔ እርግጠኛ ነኝ ለምን ጎምሱ ኸዕልል ወኢለ ከሱ ጋር ማለት ዛሬ በሚነሩ ትላንት ነግሮኝ ነበር አመዛን ፕሮሚስ አለው እንደዚህ ያለኝ ቃል አለኝ ዝራሁ ራእይ አለው ያየሁት ራእይ አለ ሃሌሉያ አሜን ኖ እዚ እግዚአብሔር አይኮነን እዚ እግዚአብሔር አነ ይፈልጦይ ባህሪው ከምዚ ኮነን ጠባዩ ከምዚ ኮነን ኢዱ ከምዚ አይኮነትን አሜን የሆነ ነገር ስታይ ኖ ይሄ የእግዚአብሔር ባህሪ አይደለም እግዚአብሔርን አውቀዋለሁ ጠባዩን አውቀዋለሁ ከዳናገር መስመጸ ጸላይ ሊያደናግራችሁ መልአክ ብርሃን ኮይኑ መስመጸ የብርሃን መልአክ መስሎ ሲመጣ ናዳ ኤግዚት ግበር በዚያ I know him አሜን 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 አነ ይፈልጦይ ባዓለይ አሜን ፓስተር ከምዝ ደሆን ጎይታ ደሆን ኖ you have to know yourself ፓስተር ጋር ደውለህ ፓስተር እንደዚህ ያየሁት እውነት ይሆን አይደለም አንተ ግን መንፈስ ቅዱስን ማወቅ አለብህ you know that you know አሜን እዚ ሬማ ዝሆም ይዝገብረካ ርግጸኛ ሬማ የሆነ ቃል አንተ ጋር ሲመጣ እንደዚህ እርግጠኛ ነው የሚያደርግህ አሜን አሜን እምነት ካምንታይ እምነት ከመስማት ነው ካብ ቃል ክርስቶስ መስማት ከእግዚአብሔር ቃል ነው ስለዚህ ጎይታ እምነትኩም ከተክል መስደለ ጌታ እምነታችሁን ማጽናት ሲፈልግ እዚ ቃል እዚ ዝለቀሉ ይሄንን ቃል ነው የሚልክላችሁ ኤክስፒሪየንስ ዝሆነ ቃል ይሄንን የምትለማመዱትን ቃል ሃሌሉያ አሜን አምላክ ፍቅሪ ይዝብል ቃል ከገለጸልኩም ኮሎስ ፍቅር ኮይኑ ይዝሐቅፈኩም አሜን እግዚአብሔር ፍቅር ነው የሚለው ቃል ከተገለጸላችሁ ሲያቅፋችሁ ይሰማችኋል ሐሳብ አይደለም ናፍቲ ናይ ፍቅሩ ባህሪ ይዘጥሕለካ በፍቅሩ ባህሪ ውስጥ ያሰምጣችኋል ትጥዕሞ ትንሳፍ አሜን 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 ማንያቱ ተቃልኩም ሃሌሉያ አሜን ራእይ እግዚአብሔር ብርሃን ይሁን መስበለሲ እግዚአብሔር ብርሃን ነው ሲል ሐሳብ አይኮነን ተዛር ሐሳብ አይደለም የተናገረው እቲ ብርሃን ዝብል ቃል ወጪስ ባይዘወይ አፍትና ሂብሪው እግዚአብሔር ብርሃን ይሁን በለ አይኮነን ማለት ከመ ይመስልኩም በሂብሩ እግዚአብሔር ብርሃን ይሁን አይደለም ያለው ከምዚ ይሉ እግዚአብሔር ብርሃን ይሉ ብርሃን ያለው ሃሌሉያ ብርሃን ይሉ ተዛሪቡ አሜን ሃሌሉያ ብርሃን ዝብል ቃል ከአፍና አምላክ መስወጸ ብርሃን ይዘ አሜን ብርሃን የሚል ቃል ከአፉ ሲወጣ ብርሃን ሆነ ፈውሲ ድብል ቃል ተወጪ ካብ አምላክ ወጪ ተቃል ፈውሲ ይዝቅየር አሜን ፈውስ የሚል ቃል ከወጣ ወጥቶ ፈውስ ይሆናል ህይወት ይሉ ተዛሪቡ እግዚአብሔር ላይፍ ይዝሆ ህይወት ብሎ ከተናገረ ህይወት ይሆናል በዛዕባ ህይወት አስተምሮ ሌክቸር ገለ ይኮነ ስለ ህይወት ትምህርት አይደለም ይሰጥ becomes life አሜን ሃሌሉያ this is the rema of God ይሄ የእግዚአብሔር ሬማ ነው ነፍስ ወከፍና ጎይታ ክንምኮሮ ክንጣሞ ዘደለና እዚ ጌታ እያንዳንዳችን በግላችን እንድናጣጥመው የሚፈልገው እውነት ነው አሜን ዶ አሜን ሃሌሉያ አሜን praise God አሜን